ትንቢተ ሕዝቅኤል ምዕራፍ 37 ስለ ሁለት ለውጦች ይናገራል። አካላዊና መንፈሳዊ ተሐድሶ። ከውስጥም ከውጭም ታርፋለህ ከዚህ በኋላ። ሕዝቅኤል ምዕራፍ 37 ላይ አጥንት የሚል ስያሜ የያዙ ሰዎች እንደገና መቆም አንችልም ብሎ ስላሰቡ በላያቸው ላይ 3 አደገኛ ቃላቶችን ተናግረዋል። አንደኛው ተቆርጠናል፣ ሁለተኛው ደርቀናል፣ ሶስተኛው ጠፍተናል የሚል ነበር። ለነዚህ አጥንቶች የሚነገር ትንቢት እግዚአብሔር ለሕዝቅኤል ሰጠው። ሕዝቅኤል በእግዚአብሔር መንፈስ ተወሰደ ወደ አንድ ሸለቆ። በእግዚአብሔር መንፈስ የተወሰደው ሕዝቅኤል በዛ ሜዳ ዙሪያ ዞረ። እነዚህ በሕይወት ይኖራሉን ብሎ እግዚአብሔር ጠየቀው ሕዝቅኤልን። በዚህ አይነት ክሪቲካል በሆነ ጉዳይ ላይ መፍትሄና ዕውቀት ያለው አምላክ አንተ ብቻ ነህ። ደርቀናል ያላችሁ አጥንቶች፣ ጠፍተናል ያላችሁ አጥንቶች፣ ተቆርጠናል ያላችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ዛሬ የሚታወጀው ቃል ለእናንተ ነው አላቸው። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 7 ላይ በምትመለከቱበት ጊዜ እንዳዘዘኝም ትንቢት ተናገሩ ይላል። ነቢዩ ሕዝቅኤል በመንፈሱ አወጣኝ ይላል። እግዚአብሔር በመንፈሱ ወሰደኝ። ወዴት? ችግር ወዳለበት ቤት፣ መከራ ወዳለበት ቤት፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ። እንድተነብይ አዘዘኝ። እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላለኝ። ሥጋ መጥተዋል፣ ጅማት ተፈጥረዋል፣ ቁርበትም ለብሰዋል። ወክ እንዲያደርጉ የሚያስችል ትንፋሽ አልነበረባቸው። እፍ በልባቸው። በሕዝቅኤል ምዕራፍ 37 ላይ የተጻፉ አጥንቶች የእስራኤል ቤቶች ናቸው። በምርኮ የተወሰዱ አገር ከነበሩበት፣ ሕዝብ ከነበሩበት፣ ከነበራቸው ክብር፣ ከነበራቸው ሞገስ፣ ከነበራቸው አስፈርነት ወደ ምርኮ ተወሰዱ፣ ተበታተኑ፣ በየአገሩ ጥገኛ ሆኑ፣ አገራቸውን ለቀቁ፣ መብታቸውንም ለቀቁ። በየቦታው የተንጠባጠበ ሕዝብ ሆኑ። ወደ ግራና ወደ ቀኝ ተመለከቱ። ተስፋ የሚሰጥ ነገር ምንም አልታያቸውም። ግራ ከመጋባታቸው የተነሳ ነው ጠፍተናል፣ ተቆርጠናል፣ ደርቀናል ብሎ የተናገሩት። መዝገባቸውን ዘግተዋል። በጥገኝነት ዘመናችን ያልቃል በሚል ድምዳሜ ላይ በደረሱ አጥንቶች ላይ እግዚአብሔር ሰበር ዜና ይዞ መጣ። ሲባል አካላዊ ለውጥና መንፈሳዊ ለውጥ በእናንተ ላይ ይሆናል። እናንተ የተበታተናችሁ ሰዎች ሕዝብና አገር ሆናችሁ እንደገና ትደራጃላችሁ። አካላዊ ረፍት፣ ሁለተኛው መንፈሳዊ ረፍት ነው። ለዚህ ነው መግቢያ ላይ እግዚአብሔር ከውስጥም ከውጭም ያሳርፋል ያልኩት። የጉስቁልና ዘመን አብቅቷል። የግራ መጋባት ዘመን አብቅቷል። የስቃይ ዘመን አልቋል። የመውደቅ ዘመን አልቋል። የጥገኝነት ዘመን አልቋል። የሆነ ሰው ትከሻ ላይ የተቀመጥክበት ዘመን አልቋል። አጥንት የሚል ስያሜ ይዘህ የኖርክበት